ያልተጠራሁበት ድግስ ቤት ሂጄ ድንኳን ሰብራለሁና ሰዎቹ ያስገቡኛል ወይ ከበር ይመልሱኛል ወይ ደግሞ ግባ ብለው በደንብ ያስተናግዱኛል። በጣም እየተዘዋወርን ከሜክሲኮ እስከ ጦር ኃይሎች ከጦር ኃይሎች ደግሞ እስከ ልደታ በየመንደሩ ድግስ ቤት እየፈለግን ነው። አንድ ድግስ ቤት የለም። አሁን አይ ቲንክ ይመስለኛል ቢሪሞ ሜዳ ወደ ልደታ እዛ አካባቢ አንድ የሆነ ድግስ ነገር ይታየኛል። እዛ ገብቼ እንግዲህ ድሌን እሞክራለሁ። ወገን ተበልተናል። በቢሪሞ ሜዳ ድግስ ነው ብለን ተስካር ቤት ገብተናል። ተበልተናል። ድግስ ቤት አይደለም ተስካር ቤት። አቡሽ እዚህ ቤት ድግስ ቤት አለ እንዴ? እዚህ አካባቢ የለም። ኧረ ለብሬ የሌለው አውቆ ነው። አባት እዚህ አካባቢ ድግስ ቤት አለን? ረቦኛል። ይመች በስተመጨረሻም አንድ ቤት አግኝተናልና ልግባ ምናምን እያልኩኝ ፍርሃት ላይ ነኝ፣ ግን በገገማው ልግባ። እሺ ደርሰናል። እንደምን ዋላችሁ? ገብተናልና አቀባበላቸው ልክ ሲያመሰግናል እግዚአብሔር ይስጥልኝ። አቀባበላቸው እንደ ቤተሰብ እግዚአብሔርን ነው የምላችሁ። እና ምግብ ቀርቧል። እጄን ታጥቤያለሁ፣ ውሃዬን ይዣለሁ። በልቼ ደግሞ እስክስታም ካለ ትንሽ የተወሰነ ፓርት አሳያችሁ። ኧረ እስክስታ የለም። ሰላም ለሩ እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። ሰላም መተናል። እግዚአብሔር ያክብርልን ብለን ተመራርቀን ወተናል። እውነት ለመናገር በጣም ነው ደስ የሚሉት። ያን ያክል ምንም በቃ እንትን አላሉም። እንደ ቤተሰብ ነው። ተነስቼ ራሱ ማለት ነው ፎቶ እያነሳው ነበረ። ፎቶ አነሳው፣ ቪዲዮ አነሳው፣ በላው፣ ጠጣው። እግዚአብሔር ምስክሬን። ግን እዚህ ቤት የመጀመሪያ ቀኔ ነው ስመጣ። ከዚህ በፊት ምናልባት የመጣው ከመሰላችሁ አላቅም እና መጥቼ አላቅም ለማለት ያክል ነው። ሰው ደስ የሚሉ ቤተሰቦች ናቸው። በቃ ብላ፣ ግባ፣ ጠጣ፣ ውሃ ጠጣ፣ ተጫወት፣ ሳቅ፣ ውጣ ነው። እንደዚህ አይነት ቪዲዮ በተደጋጋሚ እንድሰራላችሁ ከፈለጋችሁ ላይክ፣ ኮሜንት፣ ሼር አድርጉልኝ። ይመቻችሁ። ባይ